የሰው ልጅ በመሰረታዊነት ከሚያስፈልጉት ተፈጥሯዊ ዑደቶች መካከል አንዱ የሆነው እንቅልፍ አእምሮና አካል በቂ እረፍት አግኝቶ በኃይል እንዲሞላ ወሳኝ ስለመሆኑ ይነገራል። እንቅልፍ በሁሉም የሰው ልጅ ሥርዓት ላይ ተጽዕኖ ከማሳደሩም ባለፈ ጥሩ የምሽት እረፍት ማግኘት ለምን ያህል ዓመት እንደሚኖሩም ጭምር ሊወስን ይችላል። የአውስትራሊያው ፍሪላንድ ዩኒቨርሲቲ የእንቅልፍ ሕክምና ተመራማሪው ሃና ስኮት ዕድሜያቸው ከ18 እስከ 65 የሆኑ አዋቂዎች በቀን ከ7 እስከ 9 ሰዓታት፣ ከ65 ዓመት በላይ የሚሆኑት ደግሞ ከ7 እስከ 8 ሰዓት መተኛት እንደሚጠበቅባቸው ይናገራል። ጥናቶቹ እንደሚያመለክቱት 20 በመቶ የሚሆኑ የዓለማችን ሕዝቦች በተለያዩ ምክንያቶች በእያንዳንዱ ምሽት በቂ እንቅልፍ አያገኙም። የእንቅልፍ ጤናማነት የሚለካው በሰዓት ርዝማኔ ብቻ ሳይሆን ከመደበኛነቱና በተከታታይ ቀን ከእንቅልፍ በሚነቁበት ሰዓትም ጭምር ነው። የእንቅልፍ ሕክምና ተመራማሪው ሃና ስኮት እንደሚሉት በቅርብ ጊዜ ከተገኙ የጥናት ውጤቶች የሚያሳዩት መደበኛ ባልሆነ የእንቅልፍ ሥርዓት ምክንያት የሚከሰቱ አእምሮአዊና አካላዊ የጤና እክሎች መስፋፋታቸውን ነው። የእንቅልፍ እጦት በተለያዩ ምክንያቶች ሊከሰት የሚችል ሲሆን ከዚህ መካከል የእንቅልፍ ሰዓት መዛባት፣ የምሽት ፈረቃ ሥራ፣ ልጅ ማሳደግ፣ ስር የሰደደ ህመም፣ የዕድሜ መግፋትና ለረጅም ጊዜ ስልክ አብዝቶ መጠቀም ይጠቀሳሉ። በምዕራብ አውስትራሊያ ዩኒቨርሲቲ የእንቅልፍ ሳይንስ ማዕከል ዳይሬክተር የሆኑት ጄን ዋልሽ በተለያየ ጊዜ ያመለጠ እንቅልፍ የኋላ ኋላ ዋጋ ሊያስከፍል እንደሚችል ይናገራሉ። የእንቅልፍ መዛባት ወይም እጥረት በአካልና በአእምሮ ጤና ላይ ከሚያስከትሏቸው የጤና እክሎች መካከል ጥቂቱን እንመልከት። በመጀመሪያም የስሜትና የአእምሮ የጤና እክል። በአንጎል ውስጥ ያሉ የነርቭ ሴሎች ሲተኙ ጠንካራ አቅም የሚያገኙበትን እረፍት መላበስ ያስችላቸዋል። ነገር ግን በቂና ጥራት ያለው እንቅልፍ ካላገኙ በሚቀጥለው ቀን አዲስ ግንኙነት ለመፍጠር ይቸገራሉ። ይህም መረጃን የመገምገምና የማገናዘብ ችሎታን ይጎዳል። በዚህ የተነሳ ሰውነቶ እንደ አድሬናሊንና ኮርቲሳል ያሉ የጭንቀት ሆርሞኖችን በማመንጨት የብስጭትና የመነጫነጭ ስሜት እንዲሰማዎት፣ ለውሳኔና ለመደምደም ፈጣን እንዲሆኑ እንዲሁም ትዕግስትን በማሳጣት ቁጡ እንዲሆኑ ሊያደርጎት ይችላል። እንቅልፍ ማጣት የወሲብ ፍላጎቶንና መነቃቃትን ሊቀንስ ይችላል። በሳምንት ውስጥ በቀን ለ5 ሰዓታት ብቻ የሚተኙ ሰዎች የቴስቴስትሮን መጠናቸው እስከ 15 በመቶ ሊቀንስ እንደሚችል ምርምሮች ጠቁመዋል። በተጨማሪም የመንፈስ ጭንቀትን፣ ድብርትን፣ ለስሜት መለዋወጥ፣ ባይፖላር ዲስኦርደር የመጋለጥ ወይም የማባባስ አደጋ ሊያጋጥም እንደሚችል ተናግሯል። ሌላኛውም የእንቅልፍ እጦት የሚያስከትለው የጤና እክል ስኳርና የልብ ህመም። አንዳንድ የእንቅልፍ ማጣት ውጤቶች የበለጠ አደገኛና ለሕይወት ሊያሰጉ እንደሚችሉ፣ ችግሩ የተባባሰና ለረጅም ጊዜ የሚቆይ ከሆነ እንደ ቀላል መታየት እንደሌለበት ይናገራሉ። የማያቋርጥ ደካማ እንቅልፍ ሳይቶኪን የሚባሉ ኢንፌክሽንን ፕሮቲኖችን በማምረት ረገድ ሚና ሊጫወት ይችላል። ይህም የመተንፈሻ አካላትን በሽታና እብጠት፣ አስም እንዲሁም ለደም ቧንቧዎች ውፍረት ምክንያት ሊሆን ይችላል። ከዚህም ባለፈ በደም ውስጥ ያለውን ግልኮስ ስኳር የሚቆጣጠረው ኢንሱሊን ስርዓት እንዲዛባ በማድረግ ታይፕ 2 የተሰኘውን የስኳር በሽታ የማስከተል ዕድሉ ከፍተኛ ነው። ለልብ ህመም ወይም ለስኳር በሽታ መፈጠር ብቸኛው ምክንያት እንቅልፍ ባይሆንም፣ ነገር ግን አንድ መጥፎ ሌሊት ያለ እንቅልፍ ማሳለፍ የደም ግፊትን ከፍ ሊያደርግ እንደሚችል መዘንጋት የለበትም ተብሏል። ሌላኛውም የእንቅልፍ እጦት የሚያስከትለው የጤና እክል ከፍተኛ የካንሰር ተጋላጭነት። አንዳንድ ጥናቶች ደካማ እንቅልፍ የጡት እና የእጢ ካንሰርን ከመሳሰሉ በሽታዎች መፈጠር ጋር ግንኙነት እንዳለው ጠቁመዋል። የሌሊት ፈረቃ ለረጅም ጊዜ መስራት ከአንዳንድ የካንሰር አይነቶች ጋር ሊገናኝ እንደሚችል የሚያሳይ ማስረጃ በቅርብ ጊዜ ምርምር ተገኝቷል። ይህ ሊከሰት የሚችለው በሌሊት የሚሰሩ ሰዎች ሰውነት ከለመደው የጨለማና የብርሃን ዑደት ልማድ ጋር ስለሚጋጭ የችግሩ ተጠቂ በመሆን ቀዳሚ መሆናቸው ነው።
ሰውነታችን ከለመደው የእንቅልፍ ስርዓት ጋር የሚቆጣጠርበት ጊዜ ህመምን የመቻልና በሽታን የመቋቋም አቅም ሊያዳክም እንደሚችል ጥናቱ ገልጿል። የማስታወስ ችሎታን መቀነስ፣ ያልተፈለገ ውፍረት፣ አልዛይመርና ሌሎች ከእንቅልፍ እጦት ጋር ተያያዥ ሊከሰቱ የሚችሉ በሽታዎች ናቸው። ሰውነታችን ከለመደው የእንቅልፍ ስርዓት ጋር በሚቆራረጥበት ጊዜ ህመምን የመቻልና በሽታን የመቋቋም አቅም ሊያዳክም እንደሚችል ጥናቱ ገልጿል። በጥቅሉም በቂ እንቅልፍ ያለማግኘት የሚያስከትለው በሽታዎች የማስታወስ ችሎታ መቀነስ፣ ያልተፈለገ ውፍረት፣ አልዛይመርና ሌሎችም ከእንቅልፍ እጦት ጋር ተያይዘው ሊከሰቱ የሚችሉ በሽታዎች ናቸው ተብሏል።